አንድ በጣም ያስደነገጠኝን ነገር ዛሬ ሰማው። ሁለቱም አካላቶች ስለዚህ ጉዳይ ሲናገሩ ያን ያህል በግልጽ መናገር አልፈለጉም። አንዱ ቲክቶክ እንዲህ አይነት ነገር ስንናገር ከሰማ ያግደዋል ምናምን አይነት ነገር አለ። አንደኛውም ዲቴል መናገር አልፈለገም፣ ግን የተናገሩት ነገር ተመሳሳይ ነው። ታዲያ እነሱ የተናገሩትን ነገር ከሰማው በኋላ አጋጣሚ ሆኖ ደግሞ ዛሬና ትላንትና በጉርሻ ፔጅ ላይ እንደዚህ አይነት ነገር ተመልክቼ ነበረ። ሕፃን ልጅ ጠፋብን የሚል አንደኛው ጁስ ቤት ከእናቱ ጋር ከገባ በኋላ ሆዴን አመመኝ ብሎ ወደ ሽንት ቤት ምናምን ከሄደ በኋላ በዛው እንደጠፋባትና ይሄንን ሰው ያያችሁ ሰዎች ካላችሁ ብላ እንግዲህ ይሄንን ፖስቶ ነበር ጉርሻ ማለት ነው። ይሄ መቼ ነው የፖስተው? ዛሬ። አንደኛው ቪዲዮ ደግሞ የተፖስተው ከትላንት ወዲያ መሰለኝ ከአንድ ቀን በፊት ይላል እዚህ ጋር ፖስቱ ላይ። ስለዚህ ትላንት ወይ ከትላንት ወዲያ ነው እና እዚህ ጋር የምትመለከቱት ሕፃን ጠፍቶ ነበር የሚል ፖስት ተደርጎ ነበር። ልጁን ደግሞ ዛሬ ተገኘ ብሎ ድጋሚ ፖስቶታል ጉርሻ ማለት ነው። ታዲያ ምንድነው የተገጣጠመብህ ካላችሁኝ፣ እነዚህ አካላቶች ስለ ሕፃን ልጅ ነው የሚያወሩት። አሁን ያለንበት ወር ሕፃናቶች የሚጠፉበት ወር ነው ይሄኛው ወርና ቀጣዩ ወር። ስለዚህ ቤተሰቦች ልጆቻችሁን በደንብ ጠብቁ፣ ከልጆቻችሁ ላይ አይናችሁን አትንቀሉ፣ የሚውሉበትን የሚሄዱበትን በደንብ ተከታተሉ አሉና ትንሽ ውዝግብ የሚያደርግ ነገር ነው የሰማሁት። በዛ ላይ እነዚህ ቪዲዮ የሰሩ ሰዎች ሁለቱም አይተዋወቁም። አንደኛው ክርስቲያን ነው፣ አንዱ ደግሞ ሙስሊም ነውና እንዴት እንዲህ ሊሉ እንደቻሉም ዲቴል አልገባኝም። ነገርየው ግን ደግሞ እነሱ ያሉትና እዛ ጋር ደግሞ እንደዚህ አይነት ነገር ተከስቶ ሳይ ስለተገጣጠመብኝ ምናልባት የሚሉት ነገር እውነትነትም ሊኖረው ስለሚችል ልጆቻችሁን ጠብቁ። ነገር ግን እነሱ ምን አሉ የሚሉትን ግን ተራ በተራ ቪዲዮ ላሳያችሁ። ጥብቅ ማሳሰቢያ፣ ልብ ብላችሁ ከሆነ ከዚህ ከሚያዝያ አጋማሽ ጀምሮ እስከ ግንቦት ድረስ በብዛት ጊዜ ልጆች ይጠፋሉ። የሚጠፉትም ዝም ብሎ አይደለም። መጥፎ ድርጊት የሚፈጽሙ ሰዎች በጣም ይህን ሰዓት ለክፋት የሚጠቀሙበት ወቅት ነው። ልጆቻችሁን ወላጆች ከሌላው ጊዜ በተለየ አጥብቃችሁ መያዝና ክትትል ማድረግ ይኖርባቸዋል። ጉዳዩን ሰፋ አርግቼ እንዳልገልጸው በዚህ ጉዳይ የሚሰሩ ቪዲዮዎች ቲክቶክ ይይዛቸዋል፣ ቫይራል እንዳይወጡ ያግዳቸዋል። ለዛ ነው በጥቅሉ ልጆቻችሁን ከሚያዝያ አጋማሽ ጀምሮ እስከ ግንቦት ባለ ወቅት ላይ ለየት ያለ ክትትል ማድረግ ይፈልጋል። ሰዎች እንዲጠቀሙበት ቪዲዮን ሼር እና ሪፖስት አድርጉት ከመቼውም ጊዜ በላይ። አሰላሙ አለይኩም ወራህመቱላህ። ሰላም ወገኖች፣ እንደምሰንብታችኋል? ሰላም ነው አለን እግዚአብሔር ይመስገን። እንግዲህ ይህ ወቅት አይናችሁን ጣል የምታረጉበት ወቅት ነው። ምን ላይ አትሉኝም? በተደጋጋሚ ያታስተውሉትም እንጂ ይህ ወቅት በተለይ ከሚያዝያ ግማሽ ጀምሮ እስከ ግንቦት መጨረሻ ድረስ ልጆች በተለይ ህፃናት ልጆች ከሚጫወቱበት ከትምህርት ቤትም ከተለያየ ቦታ ይሰወራሉ፣ ወይንም አብዳክት ይደረጋሉ፣ ወይንም ይታገታሉ። ከዛ በዛው ፍንጫቸው ሳይታወቅ ይቀራል ማለት ነው። ዳስ ጣሉን፣ ባንዲራውን አንሳውንም መብታችሁ ነው። ግን አሁን እሱ የእናንተ ልጆች አያድንም። ገብቷችኋል? ስለዚህ ልጆቻችሁ ጠፍተው በትክክልም ዳስ ከምትጥሉ አይናችሁ ልጆቻችሁ ላይ ይሁን። እንዳልኳችሁ ነው፣ ይህ ወቅት በጣም ፈታኝ ወቅት ነው። ሚያዝያ ግማሽ እስከ ግንቦት መጨረሻ ልድገመው፣ ልጆች በተደጋጋሚ ይጠፋሉ። ብዙዎቻችሁ ስለማታስተውሉ ነው። አሁን ራሱ ከጥቂት ጊዜ በኋላ ታያላችሁ ሶሻል ሚዲያ ላይ ልጅ ጠፋ የሚል ማስታወቂያ ማየታችሁ አይቀርም። ምን ልላችሁ ብዬ ነው፣ እግዚአብሔር አምላክ አእምሮ ሰጥቶናል። የእግዚአብሔር ጥበቃም ተጨምሮበት ልጆቻችሁን ጠብቁ። ያን ማለት የምችለው በተለያዩ ነገር እየተዘናጋችሁ ቅድመ ጥንቃቄ፣ አዌርነስ፣ ሀሳድ ፐርሰፕሽን ምናምን የሚባል ነገር ገናኛ አልፈጠረብንም። ያው እንግዲህ አንዴ ፈርዶብናል። ድንዛዜው ዘመን ተሻጋሪ እንዳይሆን ነው እኔም እየጮኩ ያለሁት። ለመጨረሻ ጊዜ ልገመው፣ ህፃናት ልጆቻችሁን ጠብቁ። የት እንደሚውሉ፣ ከማን ጋር እንደሚጫወቱ፣ ለምን እንደቆዩ፣ ትምህርት ቤት የጀመሩም ትምህርት ቤት ያልጀመሩትም ልጆቻችሁን ጠብቁ። ይህ ወቅት ከባድ ወቅት ነው። ተግባባን? ለተረፈ እግዚአብሔር ይጨመርበት። ለሶስተኛ ጊዜ ልድገም፣ ልጆቻችሁን ጠብቁ። ጨርሻለሁ። እንግዲህ እንደሰማችሁት ሁለቱም ተመሳሳይ አይነት ሀሳብ ነው እያነሱ ያሉትና ሊሉ የፈለጉት ነገር እኔ እንደተረዳሁት ከሆነ ለሆነ ባዕድ አምልኮ አይነት ወይም ደግሞ የጥልቁ ዓለም እንደዚህ ኢሉሚናት ምናምን እንደሚባሉት ልጆቹ ይገበራሉ አይነት ነገር ነው ሊሉ የፈለጉት። እንግዲህ እናንተም እንደኔ ሰምታችኋል። እኔ በዛ አይነት መንገድ ነው የተረዳሁት። ስለዚህ እነዚህ አካላቶች የሚያውቁት ነገር ካለ ይበልጥ ህዝቡም እንዲጠነቀቅና
ምናልባትም የመንግስትም እጅ እንዲገባበት በግልጽ ቢናገሩ የበለጠ አስፈላጊ ነው ብዬ ነው የማስበው። ምክንያቱም ይሄ ዝም ብሎ እንደ ቀልድ መታየትም ያለበት ነገር አይደለም። በጣም አስፈሪ አስደንጋጭ ነው። ህጻናቶች ደግሞ እንደሚታወቀው እንደ ትልልቅ ሰዎች ራሳቸው መጠበቅ እንኳን አይችሉም እና ለእንደዚህ አይነት ነገር የሚጋለጡ ከሆነ ደግሞ ቤተሰብ ምን አይነት ስቃይ ሊያሳልፍ እንደሚችል እንግዲህ ልትረዱ ትችላላችሁ። ከዚህ በፊትም የተለያዩ ህጻናት ሲጠፉ ቤተሰቦቻቸው ምን አይነት ሀዘን ውስጥ ጭንቀት ውስጥ እንደሚገቡ ሰምተን እናውቃለን። አንዳንዶችም አልተገኙም የሚባለው አይነት ነገር አለ፣ ጠፍተው ቀሩ የሚባል ነገር አለ። አንዳንዴም ደግሞ ህጻናት ወስደው ይሄን ያህል ገንዘብ አምጡ ተብሎ ሳያመጡ ሲቀሩ ገደሉ ምናምን ተብሎ የሚወራበትም ጊዜ አለ። እነዚህ ሰዎች ካሉት አንጻር ግን ስንሰማ ህጻናቶቹን ለእገታ ብቻ ተጠቅመውባቸው እንዳልሆነ ነው እየተረዳ ያለውትና ስለዚህ ቤተሰቦች ልጆቻችሁን በደንብ ጠብቁ። እንግዲህ እነዚህ አካላቶች ያስተላለፉት መልእክት ነገርየው በጣም ስለተገጣጠመብኝ ነው ወደ እናንተ ይዤው የቀረብኩት። እነሱም የጥንቃቄ መልእክት ብለው ነበር የተናገሩት። እነዚህ ህጻናቶችም ተፖስተው ያየሁት ትላንትናና ከትላንት ወዲያ ስለሆነ ነገሩ ሲገጣጠምብኝ ምናልባትም ያሉት ነገር እውነታለታለው እንዲህ የሚል አይነት ስሜት ስለተሰማኝ ነው። እናንተስ ያቀረብኩትን እና እነሱ ያሉትን ስታመዛዝኑት እንዴት ነው? አብሮ ይሄዳል ወይስ አይሄድም የሚለውን ከስር ሀሳብ አስተያየት ጽፉበት። ከእንደገና ደግሞ በዚህ አይነት ዙሪያ ላይ ጥልቅ እውቀት ያላችሁ ወይም ምን ለማለት እንደፈለጉ የገባችሁ ሰዎች ደግሞ ካላችሁ በበለጠ የተብራራ ሀሳብ በኮሜንት ላይ ጻፉልኝ። ይህንን ቪዲዮ ልጆች ላላቸው ወላጆች የበለጠ እንዲጠነቀቁ ሼር አድርጉት፣ ብዙ ሰዎች አይተው እንዲጠነቀቁበት። ነገ በሌላ መረጃ ድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃው። መልካም ጊዜ